ቋንቋ ምንድን ነው? ቋንቋስ ለምን አላወቅም? ሰላም ሰላም፣ እንዴት ናችሁ? ውድ የቻናሌ ተከታይ እንዴት ናችሁ? ሰላም ይዛላችሁ ባላችሁበት። ዛሬ ደግሞ ስለ ላንጉዌጅ ወይም ስለ ቋንቋ ነው የምናወራው። ቋንቋ ምንድን ነው ሚካል? ቋንቋ ማለት የተወለድክበት ሰፈር ነው የሚመስል። አሁን ብዙውን ጊዜ ስለ ቋንቋ ሰው ቋንቋ ላይ ይጣላል፣ ወይም ደግሞ ይሄ ዘረኝነት የሚሉት ጌጣጣ ቋንቋ ብዙውን ጊዜ አሁን ያው የተወለድክበት ሰፈር ወይም ደግሞ ክልልን አሁን እዚህ ኢትዮጵያ ውስጥ ክልል ይባላል። 11 ክልል ምናምን አለ። አሁንም እያደገ ነው ክልል፣ እሱ ችግር የለውም፣ ምንም አያሳስበንም። ነገር ግን ይህ ቋንቋ ልዩነት በጣም ከባድ ነው። አንተ የማንም ችሎታ ሳይኖር ቋንቋ ከቻልክ እንደዚህ መሆን አለበት። በተለይ አሁን ስራ ላይ አይታችሁ ከሆነ በጣም አስቸጋሪ ነው። ቋንቋ መልመድ አንዳንድ ቦታውን ቋንቋ መልመድ አይፈልግም ሰው፣ ችግሩን አያውቁትም። ግን ቋንቋ ወሳኝ ነው። የትም ሀገር ስትሄድ፣ የትም ሀገር ብትኖር ቋንቋ ወሳኝ ነው። አሁን ኢትዮጵያ ውስጥ 86 ነበር ይላሉ፣ 81 በላይ ነው የሚሉት። ግን ይሄ ቋንቋ ሁሉ ራሱ ጠፍቷል አለ የሚባለው ከበዛ 70 የሚሆኑ ራሱ ሜቢ 70 ከ86 እስከ 81 ተነስ መጥቶ ማለት ነው። ተናጋሪ ከሌለ ቋንቋ ይጠፋል እንደሚባል፣ ተናጋሪ ከሌለ ቋንቋ ይጠፋል። አንተ ደግሞ ችሎታን ምን ላይ እንደምትሳተፍና እንደምትደረግ በቋንቋ አይደለም መለየት ያለብን። እኔ አሁን ወደ 4 ነው 5 ቦታ ሄጄ ፐርፌክት መሆን አለበት ያለበት ቋንቋ አለ ላንጉዌጅ። ግን እሱ እኮ የሁላችንም ለራሱ ኢንተርቪው የሚያደርገው ከሌላ ቦታ አምጥቶ ነው የሚያደርገው። ኢንተርቪው የሚያደርገው ወይም ደግሞ ጥያቄ የሚጠይቅ አንድ ሰው አይደለም የሚጠይቅ። ይሄ እንዴት ነው ሰው እንዴት ነው ለራሱ ማይችለው መቻል አለበት ብሎ ማስታወቂያ የሚያወጣው? መቻል አለበት ብሎ ጥያቄ የሚጠይቅ አግባብነት የለውም። ሰፈርን ትመስላለህ አለች። አንተ አዲስ አበባ ካደግ አማርኛ ነው፣ አማራ ክልል አማርኛ፣ ትግራይ ትግረኛ፣ አማራ ክልል አማራ፣ ኦሮሚያ ክልል ኦሮምኛ፣ አፋር ክልል አፋርኛ፣ ቤኒሻንጉል እንደውም ቤኒሻንጉል ይሻላል ራሱ የሚገርም። ቤኒሻንጉል ላይ አሁን የተወሰነ ቋንቋ አለ፣ ወደ 6-7 ቋንቋ አለ። ደቡብ ላይ ወደ 56 ቋንቋ ምናምን አለ። እሱ ራሱ አንድ ከተማ ውስጥ አይደለም ያለ ይሄ ቋንቋ። እኔ ዙሪያቸዋለሁ በደንበር አለ። ይህ ደግሞ አንተ ችሎታ አይደለም የሚጠይቅ፣ ከተወለድክበት ሰፈር ነው የምትመስለው። አንተ አማራ ሆነ ኦሮሚያ ውስጥ ካደግ ኦሮምኛ ነው የምትችለው፣ አማርኛ ሰማ። አማራ ግን ተወልደህ ኦሮምኛ አንተ አማርኛ እንጂ ኦሮምኛ አትችልም። ግልጽ ነው በቃ፣ ማንም ሰው የሚያውቀው። ግን በየስራ ቦታው መከፋፈል የሆነ ተቋማት አሉ፣ ብዙ ጊዜ ናቸዋል። ይሄ ግን ደደብነት ራሱ አይገልጸውም። በቋንቋ በጎሳ ሰው መለየት ማለት በጣም ነውረኛ ነው። ይደብራል ራሱ ለሀሳብ ራሱ። እንዴት ስለ ሃይማኖት ስትለው ቋንቋ በቋንቋ ካልተናገረ ይላል ተነስተው። አሁን በጣም ከባድ እኮ ነው ቋንቋ በጣም አስቸጋሪ ነው። ግን ስላወቅህ ብቻ አይደለም በልተህ የምታድረው፣ በእሱ አይደለም ንፋስ የምታገኘው። ፈጣሪ የሰጠህ ንፋስ ነው የምትወስደው እንጂ አዲስ አበባ ላይ አሁን ቋንቋ በጣም ከባድ ነው። አይቼዋለሁ፣ ዙሬም አይቼዋለሁ።
በጣም አስቸጋሪ ነው። ኢትዮጵያ ውስጥ አሁን ወደ አማራ ክልል ስትሄድ ኦሮምኛ ተናጋሪ አሁን አባይ እንደተሻገርክ ኦሮምኛ አወራ። ይሄ ማንም ሰው ማየት የሚችለው ነገር ነው። ስላየሁት ነው። ሰምቶም አያውቅም ይሆን አላውቅም። ወደ ኦሮሚያ ስትሄድ አማርኛ ተናጋሪ ከአዲስ አበባ እንደወጣ አይናገርም ብሎ ነው የሚሉት። አሁን ዘግተው እንደደረሱ እውነቴን ነው የሚሉት። ይለያል እኮ ስለ ቋንቋ ስናወራ እኮ ተነግሮም አያልቅም። ትግራይ አማራ ክልል ቤት እሱ አማርኛ ካልቻለ ዝም በቃ አይሰማም ነው የሚጓደኘው። ቋንቋ አይደለም ጆሮ አይሰማም፣ መነገር አይችልም ነው የሚለው። እና ይሄ በጣም ከባድ ነው ቤተሰብ፣ ይሄ ከባድ ነው። ባለንበት የተግባባን አይደለም የተግባባን እንኑር እስካለን ድረስ የተግባባን እንኑር። ሲቀጥል ማንም ሰው የተወለደበት ወዶ አይደለም የተወለደ፣ ፈጣሪ ሲያዘው ነው። አማራ ክልል የተወለደ፣ ኦሮሚያ ክልል የተወለደ፣ አፋሩ፣ ቤንሻንጉሉ፣ ትግራዩ ፈልጎ አይደለም። ከላይ ነው ትእዛዙ። ይህ ማወቅ አለባቸው። ደግሞ ይህን ቪዲዮ ስታዩ ይሄ አንድ ቀን ልጠቀሙት ይችላል። እኔ የሚላችሁ በደንብ አስቡበት። ለጓደኛችሁ ሼር አድርጉለት፣ ላኩለት፣ ቆርጣችሁ ላኩለት። ሌላኛው ወደ ቀጣይ ርዕሳችን ስናልፍ ይሄ ይበቃናል። አስቡበት። ደግሞ በኮሜንት ማሳውቁን፣ ኮሜንት ላይ አይቼ እመጣላችኋለሁ። ያለው ተጨማሪ ነገር ካለ ችግር የለም። እኔ ስላየሁት ነው የነገርኳችሁ። ስላየሁት ነው ስለደረሰብኝ ነው። በሌላ ታሪክ ላይ አይደለም ማወራላችኋል። በራሴ አቋም ነው ነገራችሁ። ከዚህ የባሰ ደግሞ ብዙ ሰው ብጠይቀው ስለ ቋንቋ በጣም ነው የሚያወራው። ምርር ነው የሚያወራው። ይሄ ዘረኝነት ይቆም። በቃ ዘረኝነት ቆሻሻ ነው። ዘረኝነት ስለ ዘረኝነት የሚያወራ ነው ሰው ቆሻሻ ራሱ አይገልጽም። እውነቴን ነው የሚለው። ሰው ወዶ አይደለም የተፈጠረ፣ ወዶ አይደለም። እኔ አሁን ቋንቋ ለመቻል አይደለም ለመግባቢያ ይሆናል። የኔ ሀሳብ መናገር ይችላል። ፐርፌክት መሆን የለበትም። በስም የምንለይበት ሀገር ከሆነ ያለ አንተ ከየት እንደመጣ አንተ ምን እንደሆንክ በስም የምንለይበት በስም የምንለይበት። እኔ አሁን በነገር ለምሳሌ በቁጥር አንተም ታውቃለህ። ይሄ ማስቆጠር ራሱ አያስፈልግም። ለምን ምን ያደርጋል? አሁን እኔ ቆጥሬልህ ያልቆጠርክ ምን እንትን የለውም። አየህ እስከዚህ ሌላኛው በጣም ለማሰብ ራሱ ይከብዳል። እውነቴን ነው የምልህ፣ ለማሰብ ሁላ ራሱ ይከብዳል። ከበደን ሲል ደግሞ ሌላ ታሪክ አለ፣ ሌላ እንትን አለ። ይሄ ስለ ዘረኝነት፣ ስለ ቋንቋ፣ ስለ አስተሳሰብ የሆነ አስተሳሰብ ነው። በቃ ስለዚህ ጉዳይ የቆየ አሁን ስራና ስራ ነው። በቃ ሰርተህ አሳይ ነው። ሰርተህ ካሳየህ በቃ ቋንቋ ግዴለው መሆን አለበት ብዬ ነው የማስበው። እንደኔ አመሰግናለሁ። ቀጣይ ደግሞ ስናወራ ይህን ደግሞ ታሰብበት ይደረግ።